እንደምቆያችሁ በዛሬው ዕለት የምንመለከተው ሜኖፖዝ የተባለውን የወር አበባ መቋረጥን የሚመለከት ይሆናል። ምክንያቶች ምንድን ናቸው? እነዚህ በእናቶች ላይ መቋረጥ የሚመጣበት ምክንያት ምንድን ነው? ምልክቶቹ ምን ይመስላሉ? የሚያመጣው ችግር አደጋው ምንድን ነው? የሚያደርሰው ጉዳት፣ ሕክምና አማራጮቹ ምንድን ናቸው? እነዚህ እናቶች በካንሰር እንዳይያዙ ማድረግ ያለብን ነገር ምንድን ነው የሚለውን በዝርዝር እንመለከታለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ እንድትከታተሉና እስከ መጨረሻው እንድታዩ እንጋብዛለን። ሜኖፖዝ ወይም የወር አበባ መቋረጥ በሴቶች ላይ የሚከሰት ችግር ነው። እነዚህ የወር አበባ የሚቋረጡበት ምክንያቶች የተለያዩ ናቸው። አንደኛው በእድሜ የሚመጣ ከ45 እስከ 55 ዓመት ጊዜ ይከሰታል። ይሄ ሁለተኛው የእንቁላል ማምረቻ አካሎች አሉ፣ ኦቫሪስ የሚባሉ እነዚህ በህመም ቢሆን በተለያየ ምክንያት በቀዶ ሕክምና ሲወገዱ ይህ ችግር ይከሰታል። ሌላው ለካንሰር የሚሰጡ መድኃኒቶችና ጨረር ወይም የጨረር ምርመራዎች እነዚህን የእንቁላል ማምረቻ ኦቫሪዎች ሲጎዳ አንደኛ ሴሎችን ይገላል፣ ሁለተኛ እንዲጨማደድ ያደርጋል ጠቅላላ ኦቫሪው። በዚህ ጊዜ መቋረጥ ይከሰታል ማለት ነው። ምልክቶቹ በተለያዩ ቦታዎች እዚህ ጋር ሊሆን ይችላል፣ እግራቸው ሊሆን ይችላል፣ በተለያዩ ቦታ እየተዘዋወረ የማቃጠል ስሜት ይሰማል። ማታ ማታ እንደ ውሃ የሚፈስ ወይም የሚወርድ ላብ ይኖራቸዋል። የስሜት መለዋወጥ፣ የመራቢያ አካላታቸው መድረቅ፣ የእንቅልፍ እጦት፣ የወሲብ ፍላጎት መቀነስ፣ እነዚህ ምልክቶቹ ናቸው። እነዚህ ምልክቶች ሁልጊዜ ሁሉም ላይ አንድ ላይ ይከሰታሉ ማለት ሳይሆን የተለያየ ላይ አንዳንዱ ይከሰታል፣ አንዳንዱ ላይኖር ይችላል። የሚያመጣው ዘላቂ ችግር አንደኛ የአጥንት መሳሳት፣ የልብ ህመም፣ የሽንት ቧንቧ ኢንፌክሽን፣ የተወሰኑ የካንሰር ህመሞች ለምሳሌ የጡት፣ የሳምባ፣ የማህፀን የውስጠኛው ወይም ኢንዶሜትሪየም የሚባለው የውስጠኛው አካል፣ የእንቁላል ማምረቻ ቅድም ያልኳቸው፣ የትልቁ አንጀትና የአይነ ምድር መውጫ፣ እነዚህ የካንሰር ህመሞች ሊያስከትሉ ይችላሉ። እነዚህ የንጥረ ነገር መቀየርና የሚያደርሰው ጉዳት ምንድን ነው? አንደኛ የወር አበባ ሲቋረጥ ኤስትሮጅን እና ፕሮጀስተሮን የሚባለው ለሴቶች ሆርሞኖች ሲቋረጡ ችግሮች ያመጣሉ። እነዚህ የህክምና አማራጮች አሉት። ህክምና አማራጮች ምንድን ነው? አንደኛ የንጥረ ነገር መተካት የሚባለው ሆርሞን ሪፕሌስመንት ትሪትመንት ይባላል። ይሄ የኤስትሮጅን እና የፕሮጀስተሮን ውህድ ነው ይሄ የሚሰጠው። እዚህ ላይ ምንድነው ይሄ ከመስጠቱ በፊት የሚደረግ እንትን አለ። የማህፀን የውስጠኛው አካል ጤነኛ ከሆነ የፕሮጀስተሮን መኖር የዚህን አካል ከካንሰር መያዝ ይከላከላል ማለት ነው። በተለያዩ ምክንያት ተጎድቶ የሳሳ ከሆነ ግን ባይሰጥ የሚመረጥ። ይህንን ለማወቅ ደግሞ ባለሙያ የዚህ በማህፀንና ጽንስ ህክምና ስፔሻላይዝ ያደረጉ ሐኪሞች ሊያዩት ይገባል። ይህ ህክምና መቼ ይጀመር የሚባለው አንደኛ የማህፀን ጤንነታቸው ከተረጋገጠ የመጨረሻ የወር አበባ ይቆማል ተብሎ ከሚገመትበት 10 ዓመት በፊት ቢጀመር ይመረጣል። እነዚህ ሁለቱ መድኃኒቶች ኤስትሮጅን እና ፕሮጀስተሮን ውህድ በኪኒን መልክ ስላለ መከላከያ ስለምንጠቀምበት እርሱ መጀመር ይቻላል። ሌላው የወር አበባ ቆሞ ምልክቶቹ ደግሞ ማታ ማታ በተለያየ ጊዜ የማቃጠል ስሜት ሲሰማ ደግሞ ይሄ የመራቢያ አካላት ሲደርቅ ሊጀመር ይችላል። እነዚህ መድኃኒቶች ሊጀመሩ ይችላሉ። ሁለተኛው ሌሎች መድኃኒቶች ለምሳሌ የድባቴ መድኃኒት፣ የአጥንት መሳሳት፣ የመራቢያ አካል ኤስትሮጅን ቅባት፣ እነዚህ መሳሰሉ ደግሞ አሁንም በምርመራዎች መደገፍ አለበት። ዝም ብሎ ይሄ ያስፈልጋል ተብሎ ከመስጠት በፊት አሁንም የጽንስና የማህፀን ባለሙያ ቢያያቸው ቢመረምራቸው ይመረጣል። ሶስተኛው የአኗኗር ዘይቤ መስተካከል፣ የአካል እንቅስቃሴ፣ የተመጣጠነ ምግብ፣ ጭንቀት ማስወገድ ህክምና በራሳችን ሆነ በመድኃኒት ሐኪም በሚያዘው መሰረት በመውሰድ እነዚህን ሰዎች ልንረዳቸው እንችላለን። በወር አበባ ጊዜ በመቋረጥ ጊዜ የሚከሰት አበባ ሲቋረጥ በካንሰር እንዳይጠቁ የሚደረግበት መከላከል አለ። እንዳይጠቁ እናቶቻችን እንዳይጠቁ አንደኛ የመከላከል እቅዶች አሉ። እነዚህ አንደኛ ጤነኛ ምግቦችን መመገብ፣ ለምሳሌ አንቲኦክሲዳንት የምንላቸው ቅጠላ ቅጠሎች ናቸው። እነዚህ ካልሲየም እና በቫይታሚን የበለጸጉ ምግቦች አሉ። አትክልት፣ ቅጠላ ቅጠል፣ መሽሮም፣ ቲማቲም፣ ፍራፍሬ ውስጥ ደግሞ ፖም፣ ብርቱካን፣ ሎሚ፣ ከእህል ዘሮች ውስጥ ደግሞ ምስር፣ ቦሎቄ፣ ለውዝ፣ ሰሊጥ፣ ወተትና የወተት ተዋጽኦ እነዚህ እንደ አቅማችን ቤት እንዳፈራው የሚመገቡ እናቶች ይከላከላሉ። በተለይ ብዙ ጊዜ በተለያዩ እንትኖች ነግሬያቸዋለሁ። ቲማቲም በደንብ ተከትፈው በወጥ ውስጥ ቢሰራ በስሎ ቢሰራ ቀጥታ ካንሰርን ይከላከላል። ሌላው መደበኛ የአካል እንቅስቃሴ ማድረግ፣ ክብደትን መቀነስ፣ በቂ እንቅልፍ ማግኘት፣ የኤስትሮጅን እና የፕሮጀስተሮን ጥቅምና ጉዳት ለመለየት ከሐኪም ጋር ቢደረግ ውይይት ህክምና ማድረግ። እነዚህ አንዳንድ ጊዜ ካንሰር ካለብን እነዚህ ኤስትሮጅን እና ፕሮጀስተሮን መስጠት አደጋ እንጂ የሚጠቅመው ነገር የለም። ከመሆኑ በፊት ግን ተመርምረው
አስፈላጊ ሆኖ ከታመነበት ከሐኪም ጋር የሚደረግ ውይይት ይህንን መጠቀም ይቻላል። ሌላው ሲጋራ የሚያጨሱ ከሆነ ማቆም፣ እንዲሁም ሲጋራ የሚያጨሱ ሰዎች መራቅ ያስፈልጋል። አንዳንድ ጊዜ ሰው እኔ አላጨስም ነው የሚለው። ባለማጨስ ብቻ ሳይሆን አካባቢያችን ቤታችን ውስጥ የሚያጨስ ሰው ካለ እንደዛው ነው የሚቆጠረው፣ እንደ ማጨስ ነው የሚቆጠረው። ለዚህ ነው በተለያዩ ቦታ መንግስት ሲጋራ ማጨስ ክልክል ነው ብሎ የሚያግደው። ሌሎች መበከል እንዳይኖር ሲጋራ የሚያጨሱ ሰዎች በተለይ በጣም ክፍት የሆነ ቦታና ከህብረተሰብ ራቅ ያለ ቦታ ቢያጤሱ ሌሎችን ሊበክሉ አይችሉም። የአልኮል መጠጥን ደግሞ መጠኑን መቀነስ። የማይበሉ ምግቦች አሉ። እነዚህ ጨውና ስኳር የበዛባቸው ምግቦች ባይበሉ ይመረጣሉ። የወር አበባ በሚቆምበት ሰዓት የታሸጉ ምግቦችን አለመመገብ፣ ለስላሳ መጠጥ አልኮልና ቡናን እንዲሁም ቀይ ስጋን ያለመጠቀም፣ እነዚህ የማይበሉ ምግቦች ናቸው። ሌላው ቅድሚያ ምርመራዎችን ማድረግና ከካንሰር ነፃ መሆናችን ማረጋገጥ ደግሞ ያስፈልጋል። እንትኑ ከመጀመሩ በፊት ህክምናው ከመጀመሩ በፊት አንደኛ ማሞግራም ይባላል። ጡት ምርመራ ማድረግ የሴቶች ጡታቸው ከካንሰር ንጹህ ነው የሚለው ምርመራ ከ40 ዓመት በላይ የወሉ የሚመረመሩበት ነው። ማሞግራም የሚባል ምርመራ ያደረጋል። ፓፕ ስሜር ደግሞ የሚባለው ከማህፀን ተወሰነ ነገር የተጎዳ መሆን ያልተጎዳ ምርመራ በመውሰድ ወይም ተወሰነ አካል በመውሰድ ምርመራ ማድረግ ይቻላል። የእንቁላል መመረቻ ኦቫሪን ደግሞ ያው ብዙ ጊዜ ለማግኘት ባይቻልም ሐኪሞች በአካል ምርመራ ማድረግና የተለያዩ አይነት ማራይ ምናምን የተለያዩ ምርመራ ማድረግ ለመለየት ይቻላል። እዚህ ላይ ማህፀን ውስጥ ያለው ለመርመር ትራንስ ቫጂናል አልትራሳውንድ የሚባል ምርመራ አለ። ማህፀን ውስጥ ምርመራ ቱቦ ገብቶ ምርመራ ማድረግ የሚቻል መሳሪያ አለ። የደም ምርመራዎች አሉ። የተለያዩ አይነት ምርመራዎች ያስፈልጋሉ። ኤምአርአይ፣ ሲቲ ስካን የሚባሉ በተለይ ደግሞ ከማህፀን የውስጠኛው አካል ላይ ደግሞ ባዮፕሲ በመውሰድ የአካል ምርመራ ማድረግ ይቻላል። ሌላው ፊንጢጣ በኩል ደግሞ ኮሎኖስኮፒ ማስገባት ትልቁ አንጀትንና ፊንጢጣን ወይም ደግሞ ሰገራ ሞጫችንን ያንን በካንሰር ያለመያያዛቸው ለመመርመር በእነዚህ አይነት ምርመራ ማድረግ ይቻላል። ይህን የምናደርገው እንግዲህ እነዚህ እናቶች የወር አበባ መቆም ምክንያት የሚደረገውን የሚደርስባቸውን አደጋዎችን ለመከላከልና ቀሪ ዘመናቸውን በሰላም እንዲያሳልፉ ለማድረግ ይረዳል። ስለዚህ ማደረግ ያለበት ምንድነው? ሁሉ ጊዜ የወር አበባ ቆመ ሲባል ሐኪም ጋር በመመካከር እነዚህ ነገሮች ክትትል ማድረግ እንደሚቻል ማወቅ አለባችሁ። ከዛ በፊትም ደግሞ የወር አበባ ከመቆየት ብሎ ወደፊት ቢቆም ምንድነው ማድረግ ያለብን ብሎ የባለሙያ ማማከርና አስቀድሞ ማድረግ ያስፈልጋል። ለምሳሌ ብዙ ጊዜ እናቶች በአጥንት መሳሳት፣ በሽንት ቧንቧ ኢንፌክሽን፣ በልብ ህመም፣ እነዚህ የተለያዩ አይነት ነገሮች በካንሰር የሚጠቁት ባለማወቅ ነው። ስለዚህ ብዙ ጊዜ ይህንን ለመከላከል ሐኪም ጋር ማማከር። የወር አበባ ሲቆም ትልቁ ችግር አጥንት መሳሳት ነው። በቀላሉ አጥንት ይሰበራል። በቀላሉ ልብ ህመም ሊያጋጥም ይችላል። በቀላሉ ሽንት ቧንቧ ኢንፌክሽን ሊያጋጥም ይችላል። ስለዚህ ይህንን ለመከላከል ሐኪም አማክሩ ብለን የምንመክረው። አሁንም ድጋሜ ቻናላችንን ሰብስክራይብ፣ ሼር እና ላይክ በማድረግ ሌሎችን እየተሳሰሉ እንድታደርጉ እንመክራለን። ለዛሬው የሆነው ሰላም ቆዩ።